በጉባኤው የፓርቲውን የስራ አፈጻጸም ሪፖርት ያቀረቡት የቀድሞ የሞዴፓ ፓርቲው ፕሬዝዳንት አቶ ብርሃኑ ዘለቀ ሞዴፓ እንዲመሰረት በርካታ ገፊ ምክንያቶች እንደነበሩ ገልጸው አሁንም ለህዝቡ ህገ መንግስታዊ መብት መከበር በጋራ መስራት ይገባል ብለዋል። ሞዴፓ ሲመሰረት ገፊ ምክንያት ከሆኑት አንዱ አዋጅ ቁጥር 7/1984 የሞቻን ህዝብ ያለ ፍላጎቱና ፍቃዱ ውጪ በ3 ክልል መስተዳድሮች እንዲበተን መደረጉ የሞቻ ህዝብ ላልተቋረጠ የጸጥታ ችግር አካባቢያዊ የኪስ መሬት ሆኖ በፍትሃዊነት የመልማት በክልልና በፌደራል መንግስት የመሰማት የመወከል መብት ያሳጣ በመሆኑ የህዝብ ድምፅ ለመሆን ነው። ይህ ገፊ ምክንያት አሁንም ያልተሻሻለ በመሆኑ አመራሮቻችንና መላው አባሎቻችን በሰላማዊና በዲሞክራሲያዊ መንገድ የህዝባችንን ህገ መንግስታዊ መብት እንዲከበር ልንታገል ይገባል። የህዝብ ለህዝብ ግንኙነት በማጠናከር በአካባቢው የሚገኘውን የተፈጥሮ ሀብት በአግባቡ መጠቀም እንደሚገባ ተናግረው ከአቻ የፖለቲካ ፓርቲዎች ጋር በቅንጅት በመስራት በሀገር ደረጃ ውጤታማ ለውጥ ለማስመዝገብ ትኩረት ሰጥቶ መስራት እንደሚገባም ጠቁመዋል። ፓርቲያችን በሀገራዊ አጀንዳዎች ላይ በክልልና ከፌደራል መንግስት እንዲሁም ከአቻ ፖለቲካ ፓርቲዎች ጋር በትብብርና በመፎካከር ለመስራት የጀመረውን አጠናክረን የምንቀጥል ይሆናል። ከሌሎች በሀገሪቱ ከሚገኙ ፓርቲዎች ጋር በመሆን ለህዝብ ተጠቃሚነት ተግተው እንደሚሰሩ ገልጸው ነፃ የምርጫ ምህዳር መጠናከር እንዳለበት እንዲሁም ከአስተዳደር ወሰን ጋር ተያይዞ የሚታዩ ችግሮችን በመቅረፍ ቀጣይ የሚደረገው ምርጫ ውጤታማ እንዲሆን እንተጋለን ብለዋል። 7ኛ አገራዊና አካባቢያዊ ምርጫ እንዲካሄድ የፖለቲካ ምህዳር እንዲሰፋ የፌዴራል ህገ መንግስት አንቀጽ 54 መሰረት የተደነገገው የምርጫ ስርዓት እንዲሻሻል የቀበሌ ምክር ቤቶች ተመራጮች ቁጥር እንዲቀንስ በዞንና በክልል ምክር ቤቶች ተመራጭ ቁጥር እንዲጨምር ለክልሉ ህግ እንዲያወጣ ጥሪያችንን እናቀርባለን። ለህዝቡ ተጠቃሚነት ፓርቲው የጀመረውን ሰላማዊ ትግል የሚያስቀጥል ቢሆንም ሀገራዊና አካባቢያዊ ጉዳዮችን ባገናዘበ መልክ ለሀገር ሰላምና ለውጥ በጋራ ትኩረት ሰጥተን እየሰራን የህዝቡን የልማትና መልካም አስተዳደር ጥያቄዎች ምላሽ እንዲያገኙ የበኩላችንን መወጣት አለብን ብለዋል። ተደራጅተን መታገልና ውክልናችንን ከፌደራል መንግስትና ከክልሉ መንግስት ጋር እየተደናገር ሰላማዊ በሆነ መንገድ ውክልና የማግኘት መብት ነው የሚለው ነው። በመድረኩ ላይ የተገኙት የተለያዩ የፖለቲካ ፓርቲዎች ከፍተኛ አመራሮች የሞቻ ዲሞክራሲያዊ ፓርቲ ያደረገ ያለውን እንቅስቃሴና ቀጣይ በጋራ መስራት የሚያስችሉ ጉዳዮች ላይ ሐሳባቸውን አስቀምጠዋል። እኛ እንደ ቦዴፓ ከሞቻ ዲሞክራሲያዊ ፓርቲና ከሌሎች የዲሞክራሲ ኃይሎች ጋር በመሰረታዊ እሴቶች ላይ የተመሰረተ ትብብር መፍጠር በጋራ መስራት እንደሚፈልግ እያረጋገጥኩኝ ይህ ጉባኤ ለሀገራችን ሰላም፣ ለክልሉ ፍትህና ልማት የሚያመጣ ሆኖ እንዲጠናቀቅ ከወዲሁ እመኛለሁ። ሞቻ ዲሞክራሲያዊ ፓርቲ ሞዴፓ በሀገራችን ለፍትህ፣ ለሰላም፣ ለነጻነት፣ ለእኩልነትና ለመድበለ ፓርቲ ዲሞክራሲያዊ ስርዓት ግንባታ እያደረገ ያለውን ሰላማዊ የፖለቲካ ትግል አያያዙንና አቅጣጫውን የጋሞ ዲሞክራሲያዊ ፓርቲ በአድናቆት ይመለከታል። የቀረበውን ሪፖርት መነሻ በማድረግ በመድረኩ ላይ የተገኙ የፓርቲው አባላትና ሌሎች ባለድርሻ አካላትም ሐሳብና አስተያየት ሰጥተዋል። በመጨረሻም ቀጣይ 3 ዓመታት ፓርቲውን የሚመሩ አካላትን በመምረጥ የስልጣን ርክክብ የተደረገ ሲሆን በዚህም አቶ አለማየሁ ሻሬው የሞቻ ዲሞክራሲያዊ ፓርቲ ፕሬዝዳንት በማድረግ እንዲሁም ሌሎች ስራ አስፈጻሚዎችንም በመምረጥ ጉባኤው ተጠናቋል።